የህግ ታራሚዎች በማረሚያ ቤት ቆይታቸው ክህሎታቸውን እንዲያዳብር እየሰራው ነው አለ የእንጅባራ ማረሚያ ቤት። ታራሚዎችን ከማረምና ከማነጽ ጎን ለጎን የስራ ዕድል በመፍጠርም ቀጣይ ሲወጡ አምራች ዜጋ እንዲሆኑ እየተሰራ ነው ያሉት ደግሞ የአዊ ብሔረሰብ አስተዳደር ማረሚያ ቤቶች መምሪያ ኃላፊ ረዳት ኮሚሽነር ሹመት ሞላ ናቸው። ዮሐንስ በቀለ ተጨማሪ አለው። ታገለ ቢተው ጥፋተኛ ተብሎ ከ5 ዓመት በፊት የእንጅባራ ማረሚያ ቤትን ተቀላቀለ። በማረሚያ ቤቱ ከሰራው የጥፋት ተግባር የሚታነጽበት ብቻ ሳይሆን የተለያዩ ስልጠናዎችን ወስዶ ክህሎቱን የሚያሳድግበትን እድል አግኝቷል። የህግ ታራሚው ታገል ከሽመና ጋር የተዋወቀውም በዚሁ ማረሚያ ቤት ነው። እኔ ማረሚያ ቤት ስገባ እንደዚህ አይነት ሙያ አላውቅም። እዚህ ማረሚያ ቤት ከመጣሁ በኋላ ያገኘው ስልጠና የልብስ ስፌት፣ ኮንስትራክሽን። በምሰራው ስራ ቤተሰቦችን አግዛለሁኝ አሉኝ ቤተሰብና ተማባተም አለኝ። ከዛም አልፎ ተርፎ ግን ወጣት ነኝ ገና ልጅ ነኝ በራሴን ስላሰብኩኝ ወጥቼ የራሴን መቋቋም የሚሆነው ይጂ ወጣለሁ ብዬ ነው ያሰብኩኝ። ሌላኛው የህግ ታራሚ ቢሻው ጌታሁን ማረሚያ ቤቱ ባመቻቸለት ሙያዊ ስልጠና በመታገዝ ተጠቃሚ ሆኗል። የሻማ ሙያ በጣም አሪፍ ነው። አንደኛ ከገቢ ልክ አይምሮ ፍሬ አድርገን እንውልበት። እኛ እንደ መዝናኛው እንደ ገቢም አድርገን እንቆጥረው እኔ እንደራሴ ማለት ነው። ምክንያቱም በዚህ ገቢ ያስገኛል፣ በዚህ ደግሞ አእምሮ ንጹህ አድርገህ እዚህ እንውልበት ነው። ሰብአዊ መብት አያያዝ በጣም አሪፍ ነው። እርስ በርስ ግንኙነት ከአባልና ከታራሚ ግንኙነት ሁሉ ቤተሰባዊ ነው ማለት ይቻላል። በማረሚያ ቤት ቆይታው እስከ 8ኛ ክፍል መማር የቻለው የህግ ታራሚ ጌታነህ ጥላሁን በቀጣይ ትምህርቱን ለመቀጠል ያቅዳል። 3 ዓመት ከ6 ወር አካባቢ ቻግኒ ማረሚያ ቆይቻለሁ። እዛም እስከ 4 ነበረ ትምህርት ቤት የነበረ እሱና እስከ 4ኛ ክፍል እንዳታነቅኩ ወደዚህ ወደ እንጅባራ ማረሚያ የመጣሁ በ5ኛ ክፍል ማለት ነው። እዛም 5ኛ ክፍልም 6ም 7ም አሁን 8ኛ ጨርሼ ከታይ ዓመት ወደ ባህር ዳር ለመሄድ ነበር ዝግጁ ሆኜ እየጠበቁ ነው። አሁን ጊዜ እየደረሰ ስለሆነ አሁን እንግዲህ እኔ በዚህ እንትን ገብቼ ይሄ የትምህርት እድል በማግኘቴ ከፍተኛ የደስታ ስሜት ነው የሚሰማኝ። የተለያዩ ስልጠናዎችን እንሰለጥናለን። አሁን የእንጨት ስልጠና አለ፣ የብረታ ብረት ስልጠና አለ፣ የመኪና ስፌት ስልጠና አለ። አሁን አብዛኛው የምሰራው ሻማ ስራ ነው። ወጣቶች የወንጀልን አስከፊነት ከኛ ህይወት በመማር ወንጀል እንዳይፈጽሙ ካልባሌ ቦታና ከሱስ እንዲርቁ የህግ ታራሚዎች ይመክራሉ። በአዊ ብሔረሰብ አስተዳደሩ በሚገኙ በ3ቱ ማረሚያ ቤቶች ታራሚዎችን ከማረምና ከማነጽ ጎን ለጎን የስራ ዕድል በመፍጠር የፍርድ ጊዜያቸውን ጨርሰው ወደ ማህበረሰቡ ሲቀላቀሉ አምራች ዜጋ እንዲሆኑ ታልሞ እየተሰራ ነው። በዚህ ረገድ ታራሚዎች በሚሰጣቸው ስልጠና የስራ ዕድል ተፈጥሮላቸው የገቢ ምንጭ ማግኘታቸውን የአዊ ብሔረሰብ አስተዳደር ማረሚያ ቤቶች መምሪያ ኃላፊ አስረድተዋል። የማረሚያ ቤታችን ያው የዋነኛ ዓላማው የማረምና ማነጽ ዓላማ ነው ያለው። ከህግ ማስከበር ጎን ለጎን ታራሚዎችን በማረምና ማነጽ ሰላማዊ ዜጋ እንዲሆኑ ማድረግ፣ አምራች ዜጋ እንዲሆኑ ማድረግ፣ ስራ ፈጣራ የስራ ዕድል ተፈጥሮላቸው ቀጣይ ሲወጡ ደግሞ አምራች ዜጋ እንዲሆኑ ማድረግ ነው። በዚህ ረገድ በርካታ ስራዎች ተፈጥረው ታራሚዎች ከሚሰጣቸው ስልጠና ጎን ለጎን የገቢ ምንጭ የሚያገኙበት ሁኔታ ተፈጥሯል። በሁሉም በ3ቱም ማረሚያ ቤቶች በብሔረሰብ አስተዳደሩ በሚገኙ ማረሚያ ቤቶች ከምንሰጣቸው የእደ ጥበብ ስልጠናዎች፣ የሙያ ስልጠናዎች በተጨማሪ የመደበኛ ትምህርት ይሰጣል። ከትምህርት ቢሮ ጋር በመተባበር ከእንጅባራ ላይ ከ1ኛ እስከ 8ኛ ክፍል ተከፍቶ አገልግሎት እየተሰጠ ነው። በብሔረሰብ አስተዳደሩ የሚገኙ ማረሚያ ቤቶች በታራሚዎች ሰብአዊ መብት አያያዝ ዙሪያ የነበሩ ችግሮች እንደተፈቱ የገለጹት ኃላፊው የሚታዩ ክፍተቶችን ለመሙላት ጥረት እየተደረገ ነው ይላሉ። ታራሚዎች ሰብአዊ መብት አያያዝ ዙሪያ በተለይም በማክበርና በማስከበር ረገድ የነበሩ ከዚህ በፊት ከለውጡ በፊት የነበሩ ችግሮችን ኦልሬዲ ፈተናል። በማክበርና በማስከበር ምንም አይነት ችግር የለም ብሎ መውሰድ ይቻላል። ሰብአዊ መብት ጥሰት የሚደርስበት ታራሚ የለም። ከቤተሰቦቻቸው ጋር የሚገናኙበት በተቻለ መጠን ተገቢ የሆነ የምግብ አቅርቦት የሚገኝበት ትምህርትና ስልጠና የሚያገኙበት ሁኔታ ተፈጥሯል። በማሟላት ረገድ የሚጎድሉ ጉዳዮች አሉ። የሀገር አቅም፣ የክልሉ አቅም፣ የተቋሙ አቅም መሻሻል ስለሚገባው በዚህ ረገድ ያሉ ክፍተቶች ደግሞ በሂደት የሚሞሉ ናቸው።